ዛሬ በሰሜን ሸዋ የምትገኘውን ፍቼ ከተማ እንጎበኛለን። ብዙ ሰዎች የሚያውቋት ለመንገድ ማረፊያ ብቻ ነው። ነገር ግን በውስጧ የተደበቁ ታሪኮችና አስደናቂ እውነታዎች አሉ። እስከ መጨረሻ ቆዩ። የመጨረሻው እውነታ በጣም ያስደንቃችኋል። ሰላም ዩቲዩብ፣ እንዴት ናችሁ? ወደ ቻናሌ እንኳን በሰላም መጣችሁ። እኔ አፍሮ ባቢ ነኝ። ይመቻችሁ። ፍቼ የሰሜን ሸዋ ዞን ዋና ከተማ ናት። ብዙ የመንግስት ቢሮዎች፣ ፍርድ ቤቶች፣ ትምህርት ቤቶች እና ንግዶች እዚህ ይገኛሉ። በየቀኑ ከብዙ አካባቢዎች ሰዎች ወደ ፍቼ ለስራ፣ ለገበያና ለአገልግሎት ይመጣሉ። ፍቼ ከባህር ጠለል 2700 ሜትር በላይ ስለምትገኝ አየሯ በአብዛኛው ቀዝቃዛ ነው። በማለዳና በምሽት ጃኬት መልበስ ያስፈልጋል። ፍቼ በአዲስ አበባ በ116 ኪሎ ሜትር ያህል ርቀት ላይ ትገኛለች። ለአንድ ቀን ጉዞ ተስማሚ መዳረሻ ናት። በመንገድም ብዙ ውብ ተፈጥሮ እይታዎችን ታያላችሁ። ፍቼ በኢትዮጵያ ታሪክ ውስጥ ጠቃሚ ስፍራ አላት። በ20ኛው ክፍለ ዘመን መጀመሪያ ራስ ካሳ ኃይሉ ዳርጌ ከዚህ አካባቢ የሰላሌን ግዛት ያስተዳድሩ ነበር። ይህም ፍቼን በታሪክ ውስጥ ጠቃሚ ቦታ ያደርጋታል። Checking my maps, heading a stack, keep it intact. Do me a favor, girl. Can you keep it warm for me? ፍቼ በሃይማኖታዊ የስዕል ጥበብና ባህል የምትታወቅ አካባቢ ናት። በአካባቢው የሚገኙ አንዳንድ ቤተክርስቲያናት የታሪካዊ ስዕሎች እና የባህል ቅርሶች አላት። እነዚህ ስለ ፍቼ 5 አስደናቂ እውነታዎች ነበሩ። ከነዚህ ውስጥ የትኛው አዲስ ሆነባችሁ? በኮሜንት ጻፉልኝ። ቪዲዮ ከወደዳችሁት ላይክ አድርጉ። ለተጨማሪ ጉዞ ቪዲዮዎች ቻናሉን ሰብስክራይብ ማድረግ አትርሱ።